በአላህ ስም እጅግ በጣም ሩህሩህ አዛኝ በሆነው ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ የ2017 ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ ሰኔ 19 ቀን 2017 ወይም ሙሐረም 1 1447 አዲስ አበባ ኢትዮጵያ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት የ2017 ምርጫ አስፈጻሚ ቦርድ ኃላፊነቱን ከተረከበ እነሆ 4 ወር አካባቢ ሆኖታል። ቦርዱ ባለፉት ወራት ውስጥ የተለያዩ የቅድመ ዝግጅት ስራዎችን ሲያከናውን የቆየ ሲሆን ከክፍለ ከተማ ጀምሮ እስከ መስጂድ ድረስ ምርጫውን የሚያስፈጽሙ አካላትን ሲያደራጅ ቆይቷል። አደረጃጀቱ ያካተታቸው አካላት የምርጫውን አካታችነትና ህዝባዊ ተሳትፎ እንዲሁም ምርጫው ነፃና ፍትሃዊ እንዲሆን ከፍተኛ ሚና የሚጫወቱ ናቸው ብለን እናምናለን። ከምርጫው አስፈጻሚ ቦርዶች በተጨማሪ በጎ ፈቃደኛ ግብረ ኃይሎች፣ የምርጫ ታዛቢዎችና ቅሬታ ሰሚዎች በአደረጃጀቱ ተካተዋል። ለምርጫ አስፈጻሚ ቦርዶችና ግብረ ኃይሎች በምርጫ ማስፈጸሚያ መመሪያውና በመራጮች ምዝገባ ስርዓት ላይ ስልጠናዎች የተሰጡ ሲሆን በተለይ የመራጮች ምዝገባ በኤሌክትሮኒክ ምዝገባ ስርዓት ስለሆነ የዘንድሮውን የመጅሊስን ምርጫ ልዩ ያደርገዋል ብለን እናምናለን። በአዲስ አበባ ደረጃ የመራጮች ምዝገባ ቢያንስ በ315 መስጂዶች የሚካሄድ ሲሆን ለምዝገባ የሚያገለግሉ አስፈላጊ ቁሳቁሶች ከሞላ ጎደል ተሟልቷል። መስጂድ አልባ የሆኑ ወረዳዎችም ላይ ምዝገባ የሚካሄድ ሲሆን መድረሳዎች፣ ዛውያዎችና የቁርአን ትምህርት ቤቶች የመራጮች ምዝገባ ቦታ ሆነው ይቀጥላሉ። የአዲስ አበባ መጅሊስ የምርጫ አስፈጻሚ ቦርድ የምርጫ ተአማኒነቱን ለማረጋገጥ ሰፊ ስራዎች ሲያካሂድ የቆየ ሲሆን ሙስሊሙን ህዝብ የሚወክሉ የተለያዩ ባለድርሻ አካላትን ሲያወያይ የቆየ ሲሆን ምርጫውን አስመልክቶ ስጋትና ቅሬታ አለን ብለው ወደ ጽህፈት ቤታችን የመጡ አካላትን በሙሉ ጥያቄዎቻቸውንና ሀሳባቸውን በማድመጥና ሰፋ ያለ ውይይቶችን በማድረግ የተሻለ የመግባባት ደረጃ ላይ ለመድረስ ተችሏል ብለን እናምናለን። እስካሁን ሲመጡ የነበሩ ቅሬታዎችንም ከሞላ ጎደል ለመፍታት ተችሏል። ይህም በመሆኑ ምክንያት ዛሬ በአዲስ አበባ ደረጃ ሰፊው ሙስሊሙ ህዝባችን ምርጫው ላይ ለመሳተፍና ውክልናውን ለመስጠት ለመራጮች ምዝገባ የተዘጋጀ መሆኑን ማረጋገጥ እንችላለን። ምርጫችን ፍጹም ሰላማዊ በሆነ አኳኋን እንዲካሄድ ከተለያዩ ባለድርሻ አካላት ጋር እየሰራን ያለን ሲሆን በተለይ የመስጂድ ኢማሞች፣ የመስጂድ ኮሚቴ አስተዳደሮች በየእርከኑ ካለው የመጅሊስ መዋቅር የተለያዩ እስላማዊ ተቋማት፣ የወጣቶችና የሴቶች አደረጃጀቶች፣ ጉዳዩ የሚመለከታቸው የተለያዩ የመንግስት መስሪያ ቤቶች ጋር አስፈላጊውን ውይይትና የግንዛቤ ማስጨበጫ መድረኮችን ለመፍጠር ችለናል። በምርጫ ዙሪያ አስፈላጊውን ግንዛቤ ለመፍጠር የተለያዩ ስራዎችን እየሰራን ያለን ሲሆን ለባለፉት 2 ሳምንታት የመስጂድ ኢማሞች የጁምዓ ኹጥባ በምርጫ ዙሪያ እንዲሆን በመግባባት መልእክቶች ሲተላለፉ ቆይቷል። በተለይ በቀጣይ ሳምንታትም የሚቀጥል ይሆናል። በመስጂድ ደረጃ ያሉ የምርጫ አስፈጻሚ ኮሚቴዎችም በዘወትር የ30 ሰዓት በተለይ ከመግሪብና ኢሻ ሰላት በኋላ በየመስጂዶቻቸው አስፈላጊውን ግንዛቤ እያስጨበጡ ይገኛሉ። ከዚህ በተጨማሪ በየመስጂዱ ባነሮችን በመለጠፍና በጽሁፍ የተዘጋጁ መልእክቶችን በማዘጋጀት በምርጫ ዙሪያ ግንዛቤ እያስጨበጡ ይገኛሉ። ለምርጫ ቅስቀሳ ሚዲያዎች የጎላ ሚና ስላላቸው ሚዲያዎችን በሙሉ በመጋበዝ ስልጠና ተሰጥቷል። ሚዲያዎችም ቃል በገቡልን መሰረት በምርጫ ዙሪያ የተለያዩ ፕሮግራሞችን በማዘጋጀት ወደ ህዝቡ መልእክቶቻችንን እያደረሱልን ይገኛሉ። በአዲስ አበባ ደረጃ የመራጮች ምዝገባ ሰኔ 20 ቀን 2017 በ315 መስጂዶች የሚጀመር ሲሆን ቢያንስ 18 ዓመት የሞላው ማንኛውም ኢትዮጵያዊ ሙስሊም የመምረጥም ሆነ የመመረጥ መብት አለው። መራጮች ለምዝገባ ሲመጡ በሚመዘገቡበት መስጂድ አካባቢ ነዋሪ መሆናቸውን የሚያረጋግጥ መታወቂያ ይዘው መምጣት ይኖርባቸዋል።
ዘንድሮ የምናካሄደው ምርጫ 5 ዘርፍ ያለው ሲሆን ይህም የተለየ የሚያደርገው ነገር ስለሆነ በደንብ ማስገንዘብ እንፈልጋለን። ዘንድሮ የሚካሄደው ምርጫ ከሌላው ሀገራዊ ምርጫና የፖለቲካ ምርጫ የተለየ ነው። እሱም 5 ዘርፎች ያሉት ሲሆን የመጀመሪያው የዑለማዎች፣ ይሄም የሚያካትተው አሊምን፣ ዱዓትንና ኢማሞችን የሚያካትት ነው ይህ ዘርፍ። ሁለተኛው የምሁራን ዘርፍ የሚባል ነው። ይህም ደግሞ ቢያንስ የመጀመሪያ ዲግሪ ያለው ሰው እድሜው ከ18 ዓመትና ከዛ በላይ የሆነ ሰው ሊሳተፍበት የሚገባ ነው፣ ሴትም ወንድም ማለት ነው። ሶስተኛው የምርጫ ዘርፍ የወጣቶች ነው። ቢያንስ እድሜያቸው ከ18 እስከ 35 ያሉ ወጣቶች የሚሳተፉበት። አራተኛው የሴቶች ዘርፍ ነው። ቢያንስ በጾታቸው ሴቱ ነው እድሜያቸው 18 ዓመት እና ከዛ በላይ። አምስተኛው የሰራተኛ ማህበረሰብ ወይ ደግሞ የሙያ ማህበረሰብ የምንለው ነው። ሰራተኞችን፣ ነጋዴዎችን፣ አርብቶ አደሩን፣ አርሶ አደሩን የሚያካትቱ ናቸው ማለት ነው። ስለዚህ እነዚህ ዘርፎች አንዱ የምርጫ አተገባበር መርሆ ውስጥ ከአምስቱ አካታችነትና ህዝባዊ ተሳትፎ ስለሚል ከዚህ ማዕቀፍ የወጣ ማህበረሰብ አይኖርም ማለት ነው። ስለዚህ ህዝባዊ ተሳትፎን በእነዚህ በአምስቱ ዘርፍ የምናሳካ ነው የሚሆነው ማለት ነው። ከሌላው ከተለመደ ምርጫ በተለየ ሁኔታ ወደዚህ ተቋም በአመራርነት የሚመጡ ሰዎች የሁሉንም ማህበረሰብ ችግር ሊፈቱ የሚችሉ የወጣቱን፣ የሴቱን፣ የምሁራኑን፣ የሙያ ማህበረሰቡን፣ የዑለማዎችን ችግር ወይ ደግሞ አስፈላጊውን ስራ ሊሰሩ የሚችሉ ሰዎች ይሆናሉ ማለት ነው። ይሄ አካታችነቱን በደንብ የሚያረጋግጥና ተቋሙን የሚመሩ ሰዎች ብቃት ያላቸው እንደሚሆኑ ይታመናል ማለት ነው። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው እለት ድረስ የማይታወቁ ሲሆን ሁሉም ሙስሊም ይሄም የተለየ ነገር የሚያደርገው ነው የሚሆነው። በዚህ ምርጫ ሂደት መራጮች እንጂ ተመራጮች እስከ ምርጫው እለት ድረስ የማይታወቁ ሲሆን ሁሉም ሙስሊም ወደ ምርጫ ጣቢያዎች ሲመጡ ለመምረጥ እንጂ ለመመረጥ አይመጣም ማለት ነው። ይሄም ከሌላው የምርጫ ሂደት ልዩ የሚያደርገው ይህም ማለት ምረጡኝ የሚል አካል አይኖርም። ይህ አካሄድ እስላማዊ አስተምህሮትን መሰረት ያደረገ ሲሆን በዘርፍ ደረጃ መራጮች ተገናኝተውና ሹራ አድርገው ማለትም ምክክር አድርገው ከዘርፋቸው ነፃና ፍትሃዊ በሆነ መልኩ በእለቱ 5 እጩ ተመራጮችን በመምረጥ ወደ መጨረሻው ድምጽ የመስጠት ሂደት ተሻግረው ድምጻቸውን ከ5ቱ እጩዎች 3 መርጠው ድምጻቸውን ይሰጣሉ ማለት ነው። በመጨረሻም የድምጽ ቆጠራ ከተካሄደ በኋላ ከፍተኛ ድምጽ ያገኙት እጩ ተመራጮች ስማቸውና ያገኙትን ድምጽ ጨምሮ የመስጂዱ ጀማዓ እንዲያውቅ ግልጽ በሆነ ቦታ ይለጠፋል ማለት ነው። የድምጽ ቆጠራ ይደረጋል። ሰዓቱ ካለቀ በኋላ ቃለ ጉባኤ ይያዛል። ከዛ በመስጂድ ደረጃ ያሉ የምርጫ አስፈጻሚ ኮሚቴዎች ፈርመው ስማቸውንና ያገኙትን ድምጽ ግልጽ በሆነ ቦታ ይለጥፋሉ። ከዛ ባለፈ ቅሬታዎች ካሉ በ24 ሰዓት ይስተናገዳሉ። በ48 ሰዓት ደግሞ ቅሬታ ያላቸው ሰዎች ጉዳያቸው በ48 ሰዓት ውስጥ ቅሬታቸው እንዲፈታ ይደረጋል። በ48 ሰዓት ውስጥ በየመስጂዱ የተደረገው የምርጫ ውጤት ወደ ወረዳ ምርጫ አስፈጻሚ ቦርድ ይላካል። የወረዳ ምርጫ አስፈጻሚ ቦርድ ደግሞ በሳምንት ጊዜ ውስጥ የወረዳውን ምክር ቤት ያዋቅርና ወደ ወረዳ ምርጫ ሂደት ይሄዳል። በዚህም 3 የተለያዩ ምርጫዎች በወረዳ ደረጃ ይደረጋሉ ማለት ነው። አንደኛው የስራ አስፈጻሚዎች ምርጫ 9 ሰው ያካተተ፣ ሁለተኛው የስራ አመራር ምርጫ ከ9ኙ 3ቱ ሰዎች የሚመረጡበትና የስራ አመራር ማለትም ሰብሳቢ፣ ምክትል ሰብሳቢና ጸሐፊ የሚመረጥበት፣ የመጨረሻው የምርጫ ሂደት ደግሞ የኦዲትና ኢንስፔክሽን ነው። ይህም 3 አካላትን ያካትታል። በዚህ መልኩ ወደ ክፍለ ከተማ፣ ወደ ከተማ አስተዳደር እና ወደ ፌዴራል ይካሄዳል ማለት ነው። ስለሆነም በመጨረሻም በአዋጅ ቁጥር 1207/2012 የተቋቋመው ተቋማችን
የአመራር ብቃት ባላቸውና በእስላማዊ ስነ ምግባር የላቁ ለሙስሊሙ አንድነት ህብረትና ትብብር ጽኑ እምነት ባላቸው ሰዎች እንዲመራና የመጅሊስን አስተዳደር ከመዝሃብና ጀማዓ ልዩነት ውዝግብ ቅኝት በማውጣት መጅሊሱን በየዘርፉ ህዝበ ሙስሊሙ በእኩልነት በፍትሃዊነት በአቃፊነትና አካታችነት ወደሚያገለግል ተቋም ለማሻገር እና ለማጽናት ሁሉም ሙስሊም ህዝብ እንዲመዘገብ ተሳትፎን እንዲያረጋግጥና ውክልናውን እንዲያኖር እስላማዊ ጥሪያችንን እናስተላልፋለን። ምርጫ ለጽኑ ተቋም ግንባታ ከአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ምርጫ አስፈጻሚ ቦርድ በአዲስ አበባ ከተማ አስተዳደር ደረጃ ለሚደረገው የ2017 ምርጫን አስመልክቶ የተሰጠ ጋዜጣዊ መግለጫ ሰኔ 19 ቀን 2017 ሙሐረም 1 1447 ዓመተ ሂጅራ አዲስ አበባ ኢትዮጵያ